Coloca la barrera, Delgado Ferreiro, le va a pegar Cristiano Ronaldo. Allá va el portugués con pierna derecha, el golpeo de Cristiano. ¡Qué golazo! ¡Gol! ቶተንሃም በሰሜን ለንደን ደርቢ በአርሰናል 1-0 ከተሸነፈ በኋላ ለጋዜጠኞች በሁለተኛ ዓመት ዋንጫ አነሳለሁ ሲሉ አንዲ ፖስቴኮግሉ ሴፕቴምበር 15 ከተካሄደው ጨዋታ በኋላ ተናግረው ነበር። እንግዲህ ቢግ አንጄ በጃፓን በሴልቲክ ይህንን ያደረጉ የነበር ቢሆንም በቶተንሃም ይሳካላቸዋል ብሎ የጠበቀ አልነበረም። እንደውም ቶተንሃም ለወራጅ ቡድን ላይ ወራጅ ቀጠና ላይ እንደሚገኘው ቶተንሃም ያሰናብታቸዋል ብሎ የገመቱ ብዙዎች ነበሩ። እዚሁ ላይ በኤሮፓ ሊግ ብቸኛ የነበራቸው ተስፋ የኤሮፓ ሊግ ዋንጫ ብቻ ነበር። እናም ያንን ዋንጫ አሳክቷል። ከሴልቲክ ወደ ቶተንሃም ባለፈው የውድድር ዘመን ከመጡ በኋላ በሊጉ ምንም መፍጠር ያልቻሉት አሰልጣኝ በኤሮፓ ሊግ በማሸነፍ ወደ ቻምፒየንስ ሊግ የመግባት እንዲሁም ከ17 ዓመት በኋላ ዋንጫ በማንሳት ለቶተንሃም ድንቅ ታሪክን አስመዝግበዋል። የዳንኤል ሌቪው ቶተንሃም በ4 ዓመት የአመራርነት ቆይታቸው ውስጥ በ17 ዓመት በኋላ የተገኘች የአውሮፓ ድል ናት። ቶተንሃም ይህንን የአውሮፓ ዋንጫ ለሶስተኛ ጊዜ ማሳካት የቻለ ሲሆን ይሄኛውም የአንዲ ፖስቴኮግሉን ከአሰልጣኝነት የመነሳት እንዲሁም በአቋራጭ ወደ ቻምፒየንስ ሊግ ለማለፍ እንደ ጥሩ አጋጣሚ ይቆጠራል። በስፔን ሳን ማሜስ ቶተንሃም ማንቸስተር ዩናይትድ ባገኘበት ጨዋታ ቶተንሃም ዋንጫውን ከፍ ለማድረግና ደጋፊውንም ለማስደሰት ችሏል። ጥሩ ጨዋታ የነበረ ባይሆንም ቶተንሃም ሞር የመከላከል አዝማሚያ የነበረው ጨዋታ ነው። ጨዋታው ልክ እንግዲህ በብዙዎች ማንቸስተር ዩናይትድ የተሻለ ዋንጫ የማንሳት ታሪክም አለውና ዋንጫው ወደ ዩናይትድ ቤት ያመራል ብለው የጠበቁ ብዙዎች ነበሩ። ቶተንሃምን ግን ማንበርከክ አልቻሉም። በሰሚ ፋይናል አትሌቲኮ ቢልባኦ ላይ 7 ጎሎችን ማዝነብ ቢችልም ለዋንጫ የተረፈ ምንም ጎል ሳይገኝ ቀርቷል። በቶተንሃም በኩል ቢግ አንጄ ከዚህ ቀደም በሚታወቁበት የሃይላይን አጫዋወት ለጊዜው ተወት በማድረግ በጥብቅ መከላከል የሰለፉ ነበረ። በረኛው ቪካሪዮን በመሃል ተከላካይነት ሮሜሮ እና ቫንደቬን ቀኝና ግራ ላይ መከላከል ላይ ፔድሮ ፖሮን እንዲሁም ዴስቲኒ ኦዶጊን አሰልፈው ጠንካራ የመከላከል መስመር ለመዘርጋት ሞክረዋል። ከሌላው ጊዜ የተሻለ ሮድሪጎ ቤንታንኩርን ከዳይሶማ የተጣመሩበት የመሃል መስመር ከፊት ብሬናን ጆንሰን፣ ፔፔ ማታሳር እንዲሁም ሪቻርድሰን የነበሩት ዶሚኒክ ሶላንኬን አጅበው ተጫውተዋል። ብሬናን ጆንሰን በጨዋታው የመጀመሪያ አጋማሽ 42ኛ ደቂቃ ላይ ኳስና መረብን ማገናኘት የቻለ ሲሆን ቶተንሃም የበለጠ የመከላከል አጫዋወትን አካሂዶ 27% የኳስ ቁጥጥር የነበረው ቢሆንም ዩናይትድ ቀሪዎቹን 73% የኳስ ቁጥጥር ነበረው። ዩናይትድ ቪካሪዮን መፈተን ቢችሉም እንዲሁም ከጎል መስመር ላይ ቫንደቬን ያለቀላት ከሆይሉንድ በግንባር የተሞከረችን ያለቀለት ኳስ ማውጣት ይችላል። በግሩም ሁኔታ ነበር። እንዲሁም አክሮባቲክ በሆነ መልኩ ነበር እቺን ጎል ያወጣት። ይህች ጎል ምናልባት ተቆጥራ ቢሆን ኖሮ ማንቸስተር ዩናይትድ ጨዋታውን ወደ ተለየ መልኩ ቀይሮት ሊሆን ይችል ነበር። ቢሆንም ጎሉ ሳይቆጠር ችሏል። ሩበን አሞሪም ሃሪ ማጓየርን፣ ሉክ ሾው እንዲሁም ሌሪ ዩሮን አጣምረው የተጫወቱ ሲሆን በተከላካይ ቦታ ላይ መሃል ላይ ካሰሜሮን ከብሩኖ ፈርናንዴዝ አጣምረዋል። ካሰሜሮን ባልተለመደ ሁኔታ ወደ ኋላ ስቦት ታይቷል።
በፊት መስመር ላይ ሜሰን ማውንትን ከአማድ ዲያሎ አጣምረዋል። እንዲሁም የክንፍ ተከላካዮቹም ፓትሪክ ዶርጉን ከናዝራዊ ጋር ወደፊት እየተመለሱ እንዲጫወቱ ተደርጓል። ራስመስ ሆይሉንድን አሰልፈዋል በአጥቂ መስመር ላይ። በተጨማሪም ተቀይሮ በመግባት 15 ደቂቃዎች ላይ ጥሩ የተንቀሳቀሰው አሌሃንድሮ ጋርናቾ ቡድኑን የተሻለ አድርጎት ነበር። ምናልባት ጋርናቾ ከእነዚህ ደቂቃዎች በላይ የመጫወት እድል ቢኖረው ቡድኑን በተሻለ እንዲያጠናክረው እንደሚችል ሊጠበቅ ነበረ፣ ግን ያ ሳይሆን ቀርቷል። በዚህ ዓመት ቶተንሃም እድሉን በመጠቀም የ2025-26 ቻምፒዮንስ ሊግ ስፍራ ላይ ተቀምጧል። ዩናይትድ ይህንን ሳያሳካ የሚቀጥለውን ዓመት ምንም አይነት የአውሮፓ ዋንጫዎች ላይ የለበትም ማለት ነው። ከመጨረሻም ከጨዋታው በኋላም የሁለቱም ቡድኑ አሰልጣኞች የተለያዩ አስተያየቱን የሰጡ ሲሆን አንጄ ፖስቴኮግሉ ተጫዋቾቻቸውን አድንቀው ሁለተኛ ዓመቴ ላይ ዋንጫ በላለው ስል የእውነቴን ነበር በማለት ለጋዜጠኞች ተናግረዋል። እንዲሁም በማንቸስተር ዩናይትድ በኩል ብዙ የመከፋት እና ብዙ ከቡድኑ የመልቀቅ ስሜት ያለበት አይነት መግለጫ ነው የሰጡት። ማንቸስተር ዩናይትድ ካላመነብኝ ቡድኑን ልለቅ ዝግጁ ነኝ የሚል ከሩበን አሞሪም የተሰጠ ሲሆን እንዲሁም አምበሉ ብሩኖ ፈርናንዴዝ ቡድኑ ከጠቀመ መልቀቅ ዝግጁ ነኝ የሚል አይነት አስተያየት ነው የሰጡት። በሁለቱም በኩል የመልቀቅና ከቡድኑ የመለያየት አይነት አስተያየቶች ናቸው እየተሰጡ ያሉት። ለሁሉም ቶተንሃም ዋንጫውን አሸንፏል። ይህም በሳን ማሜስ በዚህም ፍጻሜውን አግኝቷል ማለት ነው። ሰላም ቆዩ።